ሰላም ጤና ይስጥልኝ። ከላይም ከታችም ያላችሁ ታፕታፕ በማድረግ ሼር በማድረግ እዚህ የደረሳችሁ ወንድሞች እንዴት ናችሁ? የዛሬው አጀንዳችን የተመሰረተው ተቋምና የተያዘው አቋም በሚል ርዕስ እንከፍተዋለን። ምን ለማለት ነው? የቅርብ ጊዜ ማለት የአራት ዓመቱን ታሪክ እንዳስሳለን። አሁናዊ ሁኔታውን እናስረዳለን። በመረጃ ማለት ከቻልን ማስረጃ እያያያዝን በዋናነት ግን እውነታን መሰረት ያደረገ ሐሳብ እናንሸራሽራለን። ዛሬ ላይ ያለውን ተጨባጭ በማየት የትናንቱን ታሪክ በመገምገም ነገን ምን እንጠብቃለን የሚለውን እንደ አማራ ሕዝብ እንደ አማራ ታጋይ እንደ ትግል ደጋፊ በዋናነት በውጭ ያላችሁ ወንድሞችም ብዙ ዋጋ ከፍላችኋል። መሬትም ላይ እንደዚህ ብዙ ዋጋ ተከፍሏል። ፍቅር የጁ ኦኬ ማምኒኬት ጀምሮ ያልከው ትናንት ለምሳሌ ላለፉት 4 ዓመታት የነበረውን ሂደት ከዛ ጀምሮ ያለውን በሸዋ በጎንደር በወሎ እነማን ምን በሸዋ አጠቃላይ በጎጃም ያለውን ነገር እንትናልን። ከዛም በኋላ ዛሬ ላይ ያለውን ተጨባጭ ነው የምናየው ማለት ከ4 ዓመት ማን በኋላ ያለውን ማለት ነው። በወሎ ያለውን ብናደርግ ማለት በህልና ዘመቻ የተለያዩ ኃይሎች ተሳትፈውበት ዛሬ ላይ የማናያቸው ግን በተለያዩ ጎራ ሆኖ የምናስተውላቸው ትናንት በአንድ ላይ ሆነው ዋጋ የከፈሉ ህዝቦች አሉ፣ ማህበረሰቦች አሉ፣ አካባቢዎች አሉ፣ ግለሰቦች አሉ። እነዛ ግለሰቦች ዛሬ በ3 በ4 ጎራ ሆነው እርስ በርስ በነፍስ እየተፈላለጉ ያለበት ሁኔታ አለ። እንደ ምሳሌ ብናነሳ ወርቄ አካባቢ ላይ እነ ባካሪስ ጎቤ እነ ሐሰን ከረሙ እነ ደምል ያራጋው እነ ምሬ ወዳጆ እነ ሞገስ ከበደ መሰል ዋጋ የከፈሉ በፊታውራሪነት ትግሉን የህሉና ዘመቻውን ከቲፒኤልኤፍ ጋር የነበረውን ትግል በፊታውራሪነት በመሪነት ደረጃ ዋጋ የከፈሉ ሰዎች ናቸው። ዛሬ የተለያዩበት ሁኔታ አለ። ምክንያቱ ምንድን ነው? ከዛ ባሻገር በጎንደርም እንደዚሁ በተመሳይ ብዙ ዋጋ ተከፍሏል። በጎጃም በሸዋ የተከፈለ ነገር አለ። አሁን ላይ ደግሞ ስናየው ለምሳሌ ወርቄና ዲቢማ ይሄ ቀጠና መንደፈራ ምናምን ይሄ ቀጠና ዞብላማ የሚባለው ቀጠና ጋር ዞብልማ ያን አካባቢ ጋር አይጥና ድመት የሆነበት ሁኔታ አለ። ምክንያቱ ምንድን ነው? አሁን ላይ ያን አንድ ነበሩ፣ ዛሬ ላይ የተፈጠረው ልዩነት ቢያንስ አንድ ጠላትን ነበር የተለያየ መዋቅርም ቢኖራቸው አንድ ጠላትን ነበር የሚፋለሙት። የጁ አካባቢም እንደዚሁ እና ሐሰን ከረሙ እና ደም ለማም መሰል ቀጠናዊ ሁኔታውን ስንቃኝ አሁንም በሁለት ጎራ ሆነው እርስ በርስ እንትን የሚሉበት ሁኔታ አለ። ጎንደርም ላይ በተመሳይ በርካታ ወንድሞቻችን ያጣንበት በርካታ ዋጋ የተከፈለበት ሂደት አለ። ሸዋም ላይ በየቅርብ ጊዜ ትውስታችን ነው ከ200 በላይ ወጣቶች ከዛም ከዚህም እንደ ቅጠል የረገፉበት ሁኔታ አለ። በነማስሪም በኩል በነማስረሻ ሰጤና በነዘመነ በኩል እንዲሁም ደግሞ በሸዋም በተመሳይ ያለው ሁኔታ ግልጽ ነው። የአሁን ጊዜ እንትኑ የቅርብ ጊዜ ትውስታችን ነው። አሁን ታላላቅ መሪዎችን እያጣንበት ያለ ሁኔታ አለ። ከጋሽ አሰግድ ጀምሮ እስከ አሁን ድረስ በርካታ ማለት ከሱ እንኳን ብንጀምር ከዛ ወደዚህ በርካታ መታጣት የሌለባቸውን ሰዎች ከፊሉን በእገታ ከፊሉን ደግሞ በግድያ እያጣን ያለበት ሁኔታ አለ። ከዚህ አንፃር የአማራ ትግል እንደኔ እየከፈለ ያለው ማለት የአማራ ህዝብ እየከፈለ ያለው ዋጋ እንዲህ ቀላል የሚባል አይደለም። ኢኮኖሚያዊ ስነልቦናዊ ጫና እንዳደር እየተሰራ ያለበት ሁኔታ አለ። ትናንት ለዚህ ሁሉ መነሻ የነበረው የቲፒኤልኤፍ ነበር። ምክንያቱም ከህገ መንግስት ማርቀቅ ጀምሮ ይሄን ልዩነት ለማስፋት ማለት አሁን ያለንበትን ውጥንቅጥ ከሌሎች ብሔር ብሔረሰቦች ጋር አማራ በስጋት እንዲታይ አማራነት ከትናንት በባሰ መልኩ ዛሬ ተሸማቆ እንዲሄድ አማራ አንገቱን ደፍቶ እንዲሄድ ያደረገውን ህገ መንግስት ከዛም ባሻገር የጥላቻ መርዙን ሴራውን ፈንጁን ያጠመደው ቲፒኤልኤፍ ነው። ነገር ግን ከቲፒኤልኤፍም ጋር እንደዚሁ የሚከድበት ሁኔታ አለ። የተመሰረተ ተቋምም አለ። የተመሰረተው ተቋም እኔ እስከማውቀው ድረስ የአራቱም ክፍለ ሀገር የአደረጃጀቱ አመራሮች ህዝብን ወክለው በጋራ ተቋም ያስፈልገናል በሚል አፋሃድ የሚባል አንድ ተቋም መሰረቱ። ያን አፋሃድ የሚባለውን ተቋም መስርተው ወደ ምርጫም የገቡበት ሂደት ነበረ። ይህ እንግዲህ የምርጫ ውጤቱ ያው የሚወጣ እንጀራ ከምጣዱ እንደሚባለው በዛ ልክ ሲሆን የመደብ ትግሉ ከዛው የተጀመረበት ሁኔታ አለ።
አንዳንድ ግለሰቦችን የትናንት ታሪካቸውን ብንሄድ እና አርበኛ ዘመነ ካሴን ብናይ ኤርትራ ድረስ በመግባት በግንቦት 7 በኩል ሆኖ ኤርትራ በመግባት የራሱን ኃላፊነት በነበረው ኃላፊነት የነበረ ሰው ነው። በትግል የምናምነው ሰው ነበር። ዛሬ ላይ ግን ከ200 በላይ ወጣቶችን በዋናነት እዛው ያለበት ቀጠና ላይ ከ200 የጎጃም ወጣቶችን ከ200 በላይ ወጣቶችን እንደቅጠል እንዲረግፉ መንስኤ ሆኖ አግኝተናል። እንዲሁም ደግሞ አሁንም ደግሞ የተሄደበት ያለው መንገድ ከፍተኛ የሆነ የአማራን ኢኮኖሚና ስነልቦና ሊያደቅ በሚችል መልኩ አማራ የሚባል ማህበረሰብ በታሪክ ነበር ተብሎ እንዲባል በሚያስችል መልኩ ከጥላት በላይ እየተሰራ ያለው የመጀመሪያው የመርዝ ብልቃጡ የተከፈተው ጎጃም ላይ ነው ብያምናለሁ። እኔ የትኛውም ወገን ደጋፊም ተቃዋሚ አይደለም። ነገር ግን ተቋምን እደግፋለሁ። ተቋም ማለት ለህዝብ ሊያሻግር የሚችል ተቋም እና አሁን ላይ የሆነ ያለው ነገር ከዚህ ተጨባጭ አንፃር ምን ተብሏል? አሁን ዘመቻ አንድነት የሚል ዘመቻ ተከፍቷል። ያን ዘመቻ ማን ላይ ነው? ያ ዘመቻ በዋናነት ወገን የሚባለው ኃይል ጋር ነው እየተደረገ ያለው። ወገን የሚባለውን ኃይል ከማገት ከመግደል ምናምን መሰል ተግባራቶች ላይ እንጂ ከዛ የዘለለ ዘመቻ አንድነት ውጤት አመጣ ምናምን ነገር የሚሉት ነገር አለ። እስካሁን ድረስ ግን ከተለመደው ውጪ አዲስ ዜና አልሰማንም። በዋናነት ግን እየተሰራ ያለው በዘመቻ አንድነት አሁንም የውሸት ፕሮፓጋንዳ የሚዲያ ሽፋን ብቻ ለማግኘት ሆን ተብሎ እዛ ጋር እንትን ይባላል። ለምሳሌ ወልዲያ ላይ ብንወስድ የወልዲያ ልጆችም ይዘው አካባቢ ነዋሪዎችም ካላችሁ መረጃው አላችሁ። ፒያሳ ማለት እዚህ እንትን ላይ ተራራ ላይ የነበረውን አንድ ሻምበል ሙሉ ደመሰስን ተብሎ የተሰራው ዜና አለ። ያን ዜና ተከትለን መሬት ላይ ለማጣራት ሙከራ አድርገን ነበረ። 12 ወንድሞቻችን መስዋዕትነት እንደከፈሉ እና 2 የጥላት ኃይል መደመሰሱን ከዛ ውጪ ተጨባጭ ነገር እንደሌላቸው ነው የሰማ ነው። ከማህበረሰቡ ላይ ያገኘነው መረጃ ማለት ነው። ስለዚህ በዚህ መልኩ እንደዚህ እንትን እያሉ አጁሃጃ ያሉ እንትን ላይ ሰራዊቱን ማለት ወንድሞቻችንን ከማስበላት የዘለለ ለግል ጥቅማቸውና ስልጣናቸው እንትን ከማለት በዘለለ ይሄ ነው የሚባል በዘመቻ አንድነቱም ሆነ በይሄን ዘመቻ አንድነቱን ብለው ካወጁ አካላቶች እንግዲህ በአራቱም ክፍለ ሀገር ዘመቻ አንድነት እንዳለ ነው የሚነግሩን። ይሄ ዘመቻ አንድነት ግን ማን ነው መሪው? በማን የሚመራው? ለምሳሌ አፋሃድ ማን ነው መሪው ተብሎ ይባል ከእስክንድር ጀምሮ አዛዥ እስክንድር ከዛ ፈንታው ምናምን ነገር ይሄዳል። ሌላውስ ይሄ የዘመቻ አንድነት መሪው ማን ነው? አንዱ ከላይ የሆነ ነገር እንትን ያለ ከታች በኩል ያለው የሆነ ነገር እንትን ያለ እርስ በርሱ የሚጣረስ ዜና እርስ በርሱ የሚጣረስ መግለጫ እየሰማን ያለነው። ከዚህ አንፃር ነገ የህዝቡ መጨረሻ ምን ሊሆን ይችላል? ይሄ እኔ ጥያቄ ነው። ለዚህ ችግሩን ከመለየት አንፃር ችግሩን ከመገምገምና ችግሩን ገምግሞ መፍትሄውን ከማበጀት አንፃር ከማን ምን ይጠበቃል? ከህዝብ ምን ይጠበቃል? ከሁለቱም ወገን ምን ይጠበቃል? ይሄ አሁን ወንድም በወንድሙ ላይ እየተሰራ ያለው ሸፍጥ እየተሰራ ያለው ግድያ፣ እገታ በምን ሊቋጭ ነው? የተገደሉ አሉ፣ በምን ይካስ? የታገቱ አሉ፣ እንዴት ነው? ምንድነው መጨረሻቸው? ጭራሹን ትናንት ዋጋ የከፈሉ በርካታ ወንድሞች የቁም እስረኛ ይሆኑ አሉ። በርካታ ወንድሞች የታገቱ አሉ፣ የቁም እስረኛ የተደረጉ አሉ። እንዲሁም ደግሞ የተለያዩ ስቃይ መከራ እየደረሰባቸው ያሉ ወንድሞቻችን እንዳሉ መረጃዎች አሉን። በአራቱም አቅጣጫ የዚህ መፍትሄ ምንድነው ሊሆን የሚችለው? ይሄ በዚህ ዙሪያ ላይ እንትን አድርገን ሐሳብ ብናንሸራሽር በተቻለን ግን የትኛውም አካል ደጋፊ ልንሆን እንችላለን፣ ሚዛናዊ በሆነ መንገድ ጨዋነት በተሞላው። ምክንያቱም ጸብ እንዳለ ሁሉ እርቅ አለ ብለን በማሰብ የተቻለ ሐሳብ ከማንሸራሸር አንፃር እንሂድበት። አመሰግናለሁ። ፍቅር ጀምሪው አንቺ። እሺ ማሜ እንኳን ደህና መጣ። ከህልውና ትግሉ ነው የጀመርከው ማለት ያን የህልውና ትግሉ ሲባል ሁሉም የአማራ ወጣት በአንድነት የተነሳበት ሰዓት ነው። በተለይ ደግሞ የኛ አካባቢ ለጦርነቱም ማለት ችግሩን የመጀመሪያው ችግር ቀማሽ አብዛኛውን ጊዜ የኛ ሰው ነው። ያኔ እኔም ማስታውሰው ምንም መሳሪያ ሳይኖራቸው
በድንጋይ የታገሉ የኛ ወጣቶች ነበሩ። በወኔኔ የተነሱት ቁጭት ያለበት ትውልድ ነበረ የዛን ሰዓት ማለት ነው። ብዙ ዋጋ ተከፍሏል። ብዙ ወንድሞቻችን ወደዚህ ትግል ገብተዋል። ስቲል አሁን እኔ እንትን የምለው ያኔ ኢንተርኔት ሁሉ ተዘግቶ ነበረ። ቀጥታ ስልክ አይሰራልንም ነበረ። አሁን ኢንተርኔት አሁን ላይ ቢዘጋ ለኔ ተዘግቶ ቢሆን ትግሉ ከዚህ የተሻለ ደረጃ ይደርስ ነበር ብዬ አስባለሁ። ምክንያቱም ያለውን መከፋፈል ኢንተርኔት ስልክ በቀጥታ ካገኘነ ኢንተርኔት ካገኘነ እዚህ ሚዲያ ላይ የሚከፋፈለውን ከታች ያሉ የሚከፋፈለውን ደግሞ እኛ እናያለን። ኢንተርኔት ግን ባይኖር ምንም የምንሰማው ነገር የለም። ሁሉም በአንድነት ይሰራ ነበር። ለዚህ ሁሉ እንትን ያለው በመከፋፈላችን ከስር ያሉትን ቀጥታ ይደርሳቸዋል፣ እዚህ ያለነውም ቀጥታ ይደርሰናል። መንግስትም ኢንተርኔቱን ያልዘጋው ይሄ ነገር እንደሚፈጠር ስለሚያውቅ ለዚህ ነገር እንዲያግዘው ብሎ ነው ሲጀመር እንጂ እኮ የትግራይ ጦርነት ሰዓት እኮ ኢንተርኔቱ ዝግት አድርጎ ነበር። ምክንያቱም ምንም የሚደርስ መረጃ የለም፣ የሚደርሳቸው መረጃ የለም። እዚህ ብትከፋፈል ከስር ብትከፋፈል ምንም ጥቅም የለውም ላንተ። በቃ ሁሉም በአንድነት የሚደግፈው አካል አለ። መንግስትን የሚደግፍ መንግስትን ይደግፍ ነበር፣ የህወሓትን የሚደግፉት ደግሞ ህወሓትን ይደግፉ ነበር። ግን መንግስት ጦርነቱ አማራ ክልል ላይ እንዲቆይ ስለሚፈልግ የአማራውን ስለንቦና ስለሚያውቀው ማለት እኔ መሪ ልሁን መባልን ማለት አንተ ከወንድም ተሽለህ መገኘት ነው የምታስበው። የሆነ እሸነፍ ባይነት የለም በእኛ መካከል። ለዚህ ሁሉ ትግል አሁን ላለንበት ሁኔታ የሆነ ከስር የለመድነው ስለ ይሄ እኔ ጀግና ነኝ ከሊ ከማን ይበልጣን የሚባል ነገር ተላምዶናል፣ ይዘነው መተናል። አሁንም ለመከፋፈላችን ዋናው ምክንያት ይሄ ነው እንጂ እኮ በአንድነትማ እኮ ስንሰራ እኮ እናየዋለን። ያኔ እኮ በእኛ እንኳን ቢታሰብ እኮ የምስራቅ አማራ ፋኖ እኮ ቁጥር 1 አለ የሚባል እኮ ድርጅት ነበር። እነ ሞገስ ከበደ እነ ሐሰን ከረሙ እነዚህ እነ ሞገስ ከበደ ለምን ወጡ? ልክ መጨረሻ ላይ ግን በሴራ ነው የወጡት። ማለት ማን እንትን እንደሚል ያውቁት ነበር። እነ ሞገስ ከበደ ሲወጡ ግን እኛ ተቃዋሚ አልነበርንም። ምክንያታቸውን እንኳን ሰምተን እንዲከራከሩ እንኳን እድል አልሰጠናቸው። ለኔ ግን እነ ሞገስ ከበደም ሆኑ እነ ሐሰን ከረሙም ሆኑ እነ ደምሌ እንኳንም ወጡላለው። እስካሁን በዚህ ትግል ውስጥ ቢሆኑ ኖሩ በሴራ ይገደሉ ነበር። በሴራ እንኳን ከትግሎቹ ወጡ እናጣቸው ነበር። እስካሁን አልቃሾች ነበር ብንሆን። አሁንም እየተደረገ ያለው ያን ነገር ነው። በተለይ ደግሞ ቦታዎችን አካተው ማለት የትኛው አካባቢ ትክክለኛ የአማራ ስነልቦና አለው፣ ለአማራነቱ የትኛው አካባቢ ዋጋ ይከፍላል የሚለውን በደንብ ያውቁታል። ያንንም ነው አሁን እያደረጉ ያሉት። በእኛ በኩል የእጁ ልጆች እየተለቀሙ የሚታፈኑበት የሚገደሉበት የቁም እስረኛ የሚሆኑበት ለምን ብለው ስለሚጠይቋቸው ነው። አማራነታቸውን ለምንም አሳልፎ እንደማይሰጡ ስለሚያውቁ ነው። በጎንደርም ብንሄድ አሁን እነ አርበኛ ደረጃ በላይ ያሉበት አካባቢ ደቡብ ጎንደር የሚባሉ ዋጋ የከፈለ ነው። ከዚህ በፊት አይተውታል። ህወሓትን እንዴት ዋጋ እንዳስከፈላቸው አይተውታል። በአማራነቱ እንዴት እንደማይደራደር አይተውታል። በጎጃም በኩል ወደ ምስራቅ ስንሄድ ምስራቅ ጎጃሞች በአማራነታቸው አይደራደሩ። ሌላው አካባቢ አማራ አይደለም ምናምን እያልኩ ሳይሆን እስከ ጥግ ድረስ ዋጋ የሚከፍሉ አካባቢዎች ናቸው። በቀደማው ወልዲያ ውስጥ የተካሄደውን እኮ ሰምተናል። ግን ትልቅ ጀብድ እንደሰሩ የነምሬ ደጋፊዎች መጥተው የሚሊሻ ልጅ የአድማ በታይ ላይ ተደመሰሰ እያሉ ሲጨፍሩ ነበር። ግን አንተ ወጥተህ ተናግረህ ምን ታደርጋለህ? እኛ ይሄን ስራ ወንድሞቻችን ይፈቱ ብለን ስለተቃወምን አይደለ? ወልዲያ ላይ ሌላ ሴራ እያሴሩ ነው፣ ዋና አማራ ጋር እየሰሩ ነው ተብለን እኮ እስከ አመራር ድረስ እንጠቁማለን ምናምን እያሉ እኮ የሚያስፈራሩን ልጆች አሉ። ግን ይጠቁሙን ብለናቸው አላቆምንም። ግን ተጠቁመው ነው እነዛ ልጆች የሞቱት። ለምንድን ነው? የእጁ ልጆች ስለሆኑ ነው። ሌላ ምንም እንትን የለውም።
አንተ ትክክለኛ አማራ ከሆንክ ትክክለኛ ዋጋ የምትከፍል በጎጥ ማታመን ከሆንክ በዚህ ብሔርተኛ በሚባለው በኩል ትገደላለህ። ከዚህ በየወንድሞቻችን አሁን ታግተው ያሉት ለምንድን ነው? ትክክለኛ እኮ አማራ ስለሆኑ ነው። ትክክለኛ ለመሪያቸው ሟች ስለሆኑ እኮ ነው የታገቱት። እነዚህ ሳያባት እነ በረከት 11 አመራሮች የት ናቸው ያሉት? ይሄን እንኳን የሚጠይቅ ሰው የለም። ስትጠይቅ ሌላ ነገር ነው የምትባለው። አሬ ታገተን በይለኮ ብለው የካዱንም አሉ። እስኪ ስለበቀደም አውሩ ብትላቸው ደግሞ አያወሩልህም። ምንም ነገር አልተካሄደም ትባላለህ። ይሄ ነገር ግን በነ ኮሎኔል ፈንታው መሀቤ ተደርጎ ቢሆን ግን እስካሁን ሚዲያው እየተቦካካ ነበር የሚሆን አይደለም። 12 ወጣቶች ሞተውና አንድ ወጣት እንኳን ቢሞት እኮ እየየ ሲሉ ነበር። ሳይሞቱ እኮ ሞቱ ብለው እኮ እየየ ሲሉ የነበሩ ሰዎች አሉ። ግን እነዛ ሳይሞቱ እየየ ብለው ያለቀሱላቸው ልጆች አሁን ታግተው እንዲቀመጡ ተደርገዋል። ታዲያ እንደዚህ እያልክ ነው የምትታገለው ማለት የትኛው? እኔ አሁን ሳስበው ወንድሞቻችን ነው የሚያልቁት፣ ጀግኖቻችን ነው የሚረግፉት። ለየትኛው አማራነት ነው? አንተ ትክክለኛ አማራ ከሆንክ የሚያስገድል ከሆነ የገዛ ወንድም ጥይት የሚያነሳብህ ከሆነ ለማን ነው የምትታገለው? እነ ደም ሲመር እኮ እንደዛ እኮ የተሰቃዩት እኮ ትክክለኛ አማራን እኮ ስላሉ ነው። አንተ አብረሃቸው ለመቆየት ከፈለግ አማራኔ ሳይሆን ከህወሓት ጋር ሰራለው ችግር የለብኝም ብትላቸው ማንም የሚገልህ የለም። አንተ ንጉሳቸው ነው የምትሆነው። ግን እንዴት ነው ከህወሓት ጋር የምትሰራው? ለዚህ ሁሉ እኮ የዳረገችን እኮ ህወሓት ናት። 27 ዓመት እኮ አማራው ዋጋ የከፈለው እኮ ህወሓት ስለሆነ ነው። አሁን የሆነች አባባል እንኳን ደግሞ ሰሞኑን ያኔ ኢትዮጵያዊ ነን ብለን ነበር የምናስበው፣ እንደ አማራነት አልተነሳንም ይባላል። ግን ኢትዮጵያዊ ነህ ተብለህ አልነበረም ያኔ ስትሳደድ የነበረው። አንተ ኢትዮጵያዊ ነኝ ትላለህ፣ ግን በስር ከስር ደግሞ ሲያጸዱ የነበረው አማራ ነህ ብለው ነበር። አንተ ኢትዮጵያዊ ነህ ብለህ ብትከራከራቸው እነሱ ግን አማራ ነህ እያሉ ነበር ሲያጠፉ የነበረው። ህወሓት እኮ እኛ ላይ እኮ ያላደረገችው ህወሓት የሆነ በፖለቲካ ቋሚ ጠላት የለም ይባላል። ግን ህወሓት ግን ለኛ ቋሚ ጠላት ምናምን አይደለች፣ ዘላለማዊ ጠላታችን ነች። በዓለም አቀፍ ደረጃ እኮ አሸባሪ የተባለው ቡድን እኮ ህወሓት ነው። እንዴት ነው ከዚህ ጋር የምትሰራው? ወንድሞቻችን ያሳጣችን ህወሓት ጋር ዛሬ ተነስተ ከሷ ጋር ብሰራ ችግር የለብኝም የምትለው እንዴት ነው? አማራው እኮ መሃን እንዲሆን እኮ በመርፌ እኮ የተወጋን እኮ ህዝቦች ነን። እኛ እኮ በትምህርት ቤት እኮ የወሊድ መከላከያ ተብሎ እኮ ሲሰጠን ለ5 ዙር እኮ ከወሊድ መከላከያው ጋር ተቀላቅሎ እኮ የመሃን ማድረጊያ መድኃኒት እኮ የተሰጠን ትውልዶች ነው። ከነዛ መካከል እህትህ ልትኖር ትችላለች። ከነዛ መካከል ዛሬ ነገጧ ከሷ ልጅ ወልዳለሁ ያልካት ሚስትህም ልትሆን ትችላለች። አማራው ትውልድ እንዳይተካኩ የተደረገበት ነው። ይሄን ያደረገችው ማለት ህወሓት ነች። የማይከራዳ ጭፍጨፋን ልንረሳው ነው በቅርብ ጊዜ የተደረገው? እነ እሸቴ ሞገስን እንረሳቸዋለን? ቅዱስ ሚካኤል ምስክሬ ነው እያለ አባትነትንና የሀገር ፍቅርን ያሳየንን እሸቴ ሞገስን ረስተን ዛሬ ተነስተን ከህወሓት ጋር ብንሰራ ችግር የለብንም እንላለን። ብልጽግና ምን አደረገን? እንደዛ ከሆነ ህወሓት ጋር መስራት ካለብን ለምን ብልጽግና ጋር አንሰራም ብላችሁስ? ከህወሓት የባሰ እኮ በእኛ ላይ እኮ ያደረሰብን ነገር የለም። የተለየ ነገር እኮ አላደረገም። ህወሓት ግን ለኛ ቋሚ ጠላታችን ነው። እስቲ ስትወጣ እንኳን እኮ ህልውና ውድቅ ብሎ ቆሻሻ እንዲሆን እኮ የተደረገው እኮ ሲወጡ እንኳን እካካቸውን አልጋ ላይ አድርገው እኮ ጽሁፍ ጽፈውልን እኮ የሄዱ ትውልዶች ናቸው። ታዲያ ከነሱ ጋር ነው አሁን ብንሰራ ችግር የለብንም የምትለው? በግልጽ ማለት በግልጽ እኮ የአፋሕድ መሪዎች ጋር እኮ መሪዎች ላይ እኮ በግልጽ እኮ ጦርነት አውጀዋል። ጀምረናቸዋል እንጨርሳቸዋለን እኮ ነው ያ ማለት። እህቴ አልገባኝም። ማን ነው ከህወሓት ጋር ሰራለሁ ያለው? ከህወሓት ጋር ሰራ ያለው ተፈራ ወጥቶ መግለጫ ሰጥቷል። ወንድሜ አንዴ ጠብቃት። የስክንድሮች እና ተሻፈር ትብላ። አሁን ተፈራ አንተ እና ተሻፈር ትብላ። እውነቱን ትክዳለህ። አህያ ልጅ እና ይሄን ልክድልህ ትፈልጋለህ? ቆይ ስድድብ አይቻልም። በተራ እናውራ፣ በሎጂክ እናስረዳ። ስለዚህ እነ ማርሸት እየወጡ እኮ መግለጫ እየሰጡ እኮ ነው።
እነ ምሬ ወዳጅ እኮ ቁስለኛን እኮ መቀሌ ወስደን እናሳክማለን ሲሉ ታዲያ ወዳጅ ሆነው ነው ወይስ ጎረቤት ሆነው ነው? አበበ ፈንታው እኮ ወጥቶ ጥቁር አስፋልት ነው ምናምን የሚባለው ክፍት ነው እኮ ብሏል። በባህልም በቋንቋም በምንም እኮ አንድ አይነት ነን እያለህ ነው። 10 ባህል ቋንቋ ሃይማኖት ከአንድ አይነት ቢሆን ለእኔ ህወሓት የዘላለም ጠላቴ ነች። ብዙ ዋጋ አስከፍላናለች። ወርቅ የሆኑ ወንድሞቻችንን እኮ ያጣነው እኮ በህወሓት ነው። ታዲያ ይሄን ልትክዱት ነው? እነ ሞላ ደስዬ ልትክዷቸው ነው? እነ አሸናፊ አለሙን ልትከታቸው ነው? እነ ዳንኤል አለሙን ልትክዷቸው ነው? እንደው በእነሱ ስር ያሉትን ሰራዊቶችን እንተውና ማለት ነው። ይሄን ክዳችሁ ይሄን የመርሳት ህሊናችሁ እንደዛ ከሆነ እኮ ነገ ጧት ብልጽግና ከ5 ወር በኋላ እኮ መጥቶ ይቅር በሉኝና አብረን እንስራ ብትሉት እኮ እሺ ትላላችሁ። መጀመሪያ ስነ ልቦናችሁን የድሮ የጥንት አባቶቻችሁን አድርጉ። ህወሓት ዘላለማዊ ጥላታችን ናት። እስኪ ጀግኖቻችንን ዋጋ የከፈሉልንን እስኪ ያስቧቸው። ይሄ እንደሚመጣ ቢያውቁ እነሱ ይሰው ነበር ስታስቡት? እነሱ እንደኛ መኖር አይፈልጉ? ከህወሓት ጋር ከሰራችሁ እኔ አባቴ ይሙት እንደወንዱ ሰራዊቱን እንደው ቢሰሙኝ ውጡ፣ ይቅርባችሁ፣ አትሙቱ ነው የምላቸው። ዋጋህን ለማያውቅ ህዝብ ለምን ትሞትለታለህ? ሞትህን እንኳን በትክክል ለማይዘግብልህ ለምንድን ነው የምትሞትለት? ጠቁመህ እያስገደልከው። ህወሓት ጋር ሰራለሁ ካላችሁ ታዲያ ከፋሃድ መሪዎቻችሁ ጋር ለምን ቁጭ ብላችሁ አትነጋገሩ? ማለት የፋሃድ መሪዎች እኮ አማራ ናቸው፣ ያው የቁርጥ ቀን እነ አርበኛ ደረጀ በላይ፣ እነ ኮሎኔል ፈንታው ማሀቤ፣ እነ መከታው ማሞ ለምን ከነሱ ጋር ከአማራ ወንድሞቻችሁ ጋር ታዲያ ቁጭ ብላችሁ አትወያዩ? ከአማራ ወንድሞቻችሁ ጋር ቁጭ ብላችሁ መወያየት አቅታችሁ ጦር ታዘምቱባቸው አላችሁ። ያቺ ግን ዘላለማዊ ጥላት ዓለም አሸባሪ ብሎ የፈረጃት ጋር ከሷ ጋር የመስራት መንገዱ ከተፈጠረ እንሰራለን ብለህ ትወጣለህ። ቅድሚያ ካጠገብ ካለው ወንድምህ ጋር ተስማማ። ከዛ በኋላ ላይ ስለሌላው ጥላት ጋር ለመስራት አብረህ ትነጋገራለህ። አጠገብ ያለው ወንድምህን እንደ ጥላት እያየክ እነ ከፊል ስንት ዋጋ የከፈሉትን ከጎንደር ተነስቶ አጣዬ ተወረረች ሲባል አጣዬ ተስፈንጥሮ እየሄደ ዋጋ የከፈሉ ወንድምህን ዛሬ ተነስተህ ገለህ በግልጽ እኮ መግለጫ እኮ ስትሰጡ ደግሞ እኮ አይታፈርም እኮ። ጀምረናቸዋል፣ እንጨርሳቸዋለን። ጠላታችሁ ብልጽግና እያለ ግን እናንተ ግን የአማራ ወንድማችሁ ላይ እኮ ነው እየዘመታችሁ ያላችሁት። ኮሎኔል ፈንታው ማሀቤን እኮ ከከበባ ለምን አዳናችሁት ብላችሁ እኮ የኛው ወንድሞች እኮ የእጁ ልጆችን አፈናችሁ አግታችሁ ይዛችኋል። ዛሬ እነሱን ለህወሓት ወታደሮች አሳልፋችሁ ሰጥቷቸዋል። ይሄን ስንናገር ግን እኛ ትልቅ ጥላቻ አለባችሁ። ሂጅሽ ፍቅር ጫሽ ውሃ ጠጭ ታለምዬ። እሺ አመሰግናለሁኝ። አርበኛው እንኳን ደህና መጣህ። እርግጠኛ ነኝ በአዲስ ኢነርጂ፣ በአዲስ ጉልበት፣ በአዲስ ኃይል እንደመጣ ተስፋ አደርጋለሁኝ። ከዛ በመቀጠል ግን አሁን ወደ ተነሳው ሀሳብ ስቀጥል እኔ ፍቅር ብዙም ተናግረዋለች እና መጀመሪያ ወንዶች በሀሳብ ልዩነት ማመን አለባችሁ። ገብታችሁ እናት ምናምን አትሳደቡ። ሲቀጥል እናትህ ሚስትህ ሴት ናት፣ እናትህ ሴት ናት። እንደዚህ አይነት ወንዶች በቃ መወያየት ካልፈለጋችሁ ወደምትሄዱበት እዛው ቆሻሻ ቦታ ነው እንደናንተ አይነቱ የሚውለው፣ እዛው ቆሻሻ ቦታ ብትውሉ በጣም አስፈላጊ ነው። አለበለዚያ ግን እዚህ ጋር ሀሳብ ተከባብሮ በሀሳብ መወያየት ይቻላል። ከዛ ውጭ አልፎ ተርፎ ግን አንጃ ግራንጃ መፍጠር አይቻልም። ወተህ መሄድ ትችላለህ። አስገድዶ አስሮ ያስቀመጠ ሰው የለምና። ከዛ ሲቀጥል እኔ በአሁኑ ሰዓት ማለት ነው አርበኛው ይሄ ወንድማማች ምናምን ምናምን የሚለውን ዶሴ እኔ ከዛሬ ብቻ ከፌ ከሞተ በኋላ ዘግቻለሁ። ምክንያቱም ወንድማማች ብትሆን ወንድሙን ወንድሙ አይበላውም ማለት ነው። እና ወንድማማች በሚል ይሄ ዝም ብሎ ጉንጫ አልፋ ወሬ ማውራት አልፈልግም። ወደ ጥላትነት ተቀይረዋል እና
ከፊት ለፊት የአማራን ህዝብ አጠፋለሁኝ ይገላለሁ ጭፈጭፋለሁ የሚል አካል ገጥሞ እየተዋጋ ያለውን ሰው ከጀርባ መተህ የምትመታው ከሆነ ያኔ ወንድምነትን ቆርጠኸዋል። ምንም አያስፈልግም በቃ። ስለዚህ እኔ ወንድማማች በሚለው ወሬ አላወራምና ወደ ጥላት ስለተቀየሩ ጥላቶቼ ብዬ ነው የምፈርጃቸው። ምክንያቱም በተደጋጋሚ በግልጽ አውጀው እንበላቸዋለን 3 አይነት ስም አላቸው ብለው በቃል አቀባያቸው በኩል ተናግረው በተናገሩ በስንተኛ ቀኑ መቼም አፋቸው ደረቅ ነው። ያው ልጁ ተበላ ማለት ነውና ብዙ ጀግኖቻችን ያጣናቸው በእንደዚህ አይነት እንጂ እኔ የመከላከያ መጥቶ የገደለው ጀግና የለም። በነገራችን ላይ ጨፍጭፎ ስንትና ስንት መኪና ረሽኖ ምናምን ነው የሚልከው የአማራ ህዝብ ሲፈጥረው ጀግና ስለሆነ ማለት ነውና እነዚህ አይነቶች ጋር እንዴት ብለህ ወንድምና ወንድም ብለህ መቀጠል አይቻልም። ስለዚህ ህዝቡ ማህበረሰቡ በግልጽ ከህወሓት ጋር እንደሚሰሩ አሁን የሆነ አጀራ ተፈራማሙ የተናገረው ከዛ በፊት እኮ ጠበቃ አስረስ ይሄ ማራሽ ከእስክንድር ከሚባል ለማኝ ውጡ እናንተ ለማኝ ልጆች። አሁን ያማራ አንተ መጀመሪያ ከህወሓት ለምን ታስገቡታላችሁ? አድሚኖቻችሁ ሄድከው እበት አንተ የምርኮኛ ልጅ ዝም ብለህ ታች ተቀመጥ። ለማይ ደናቁርት እታችሁን ለማኙ አንተ ነህ ሲጀመር መጀመሪያ የለማኝነታችሁ ጥግ እዚህ ያለውን አማራ ወንድሞቻችሁን ሳታቅፉ ሂዳችሁ እኮ ትግራይ ጋር የተንበረከካችሁ ብክክ የስርቻ ልጅ እኮ ናችሁ። ጥርቅምቅም እኔም እኮ ከዛው የተደቀላችሁ ትሆናላችሁ አይታወቅም። ስለዚህ እንደናንተ አይነቱ ነው ሊሰደብ የሚገባውና ማህበረሰቡ ማነው ለአማራ ህዝብ የሚቆመው ማነው ለአማራ ህዝብ ጥላት የሆነው ብሎ ፍልትው አድርጎ አሳይቷል። እና ይሄን መገምገም አለበት ራሱ ህዝቡ ማለት ነው። ከማን ጎን መቆም እንዳለበት የቀን ከቀን ውሏችን ለኛም ሊሆን ይችላል። እንደገና ህብረተሰቡን ደግሞ በዚህ ልክ የሆነ ያለውን ነችም የተገነዘበ ነው። ስለዚህ ሁሉም ይሄንን አተኩሮ መመርመር መቻል አለበት እንጂ አለበለዛ ይሄ አፋድ ወይም ደግሞ እነሱ ጥላት ብለው የፈረጁት አካል እኮ እስካሁን የጦርነት ነጋሪትም አልመታም፣ እስካሁንም ቅስቀሳ አላደረገም። በሆደ ሰፊነት እንደውም ጀግኖቹን እያስበላ ቁጭ አለ ነው። በዚህ ልክ አሁንም እስከዛሬው በሆደ ሰፊነትን የሚቀመጥ ከሆነ ይሄ ድርጅት እኔ ተቃዋሚ ሆኜ ነው የምመጣው በነገራችን ላይ። ምክንያቱም ለይሄ ለባለጌና ለተላላኪ ክብር አይገባውም። ለተላላኪና ለባለጌ ክብር አይገባውም። ገባችሁ? ክብር የሚገባው ክብርን ለሚያቅሰው ነው። ክብርን ለሚረዳ ወንድም ብሎ ለሚል አካል እንጂ ለእንደዛ አይነት ሰው አይገባውም። ስለዚህ የጦርነት ነጋሪቱን ቀን በቀን እየጎሰመ ጀግኖቻችን ከሚበላ ጋር አካል ጋር ውል ያን ያህል አስፈላጊ አይደለምና ወንድሞቻችንን በጥንቃቄ እየጠበቅን ማህበረሰቡን መንቃት መቻል አለበት። ከማን ጎን መሆን እንዳለበት እዚህ ያለው ሶሻል ሚዲያ ያለው ደግሞ ማገናዘብ መቻል መቼም ሰዎች ነን ማገናዘብ መቻል። ዝም ብለን ያመቱ ሐሳቡን ጭኖብን ሲሄድ ዝም ብለን እየተቀበልን የምንሄድበት እንትን አለ ብዬ አላስብምና ሁላችንም መንቃት መቻል አለብን ለማለት ነው የምፈልገው። አመሰግናለሁ አርበኛው። ቴንክ ዩ ወንድሜ ይቀጥል። እሺ አመሰግናለሁ። ቤታችሁ ደግሞ ደስ ይላል። በስነ ስርዓት ነው የምታወሩት። አመሰግናለሁ። ፍቅር ፋኖ የሚለውና ከላይ ፍቅር ጃንዲ ነው ጃኒ የምትለው ማለት ነው። ለሷ ነው መልስ የምሰጠውና እንደ እውነቱ ከሆነ ማለት ነው ወደ ወንድሜ ይቅርታ አጀንዳው ላይ ይቅርታ ወንድሜ አጀንዳውን ጥያቄን ስላለች ፍቅር አንዴ ሚዩት አድርጊ። አጀንዳው ላይ ሄድና
ከዛ ማለት ሀሳብን በዛው እንትን ማለት ይችላል። ነገር ግን ፑሽ አድርጋ ማለት አንተ እንትን ያለችው ነገር ስለሌለ ለቤቱ ሀሳብህን የራስን ሀሳብ ማለት ያለብህ። እሺ አይ እሷን ትቼ የራሴን ሀሳብ ልናገር። ገይድ በእነሱ ሳይሆን የራሴን ሀሳብ። እሺ ገይድ እኔ የምለው ለምሳሌ እነ እንትናም እነ ማናቸው እነ ናሁን ሰናይም እኮ አዲስ አበባ ድረስ እኮ ሄደው እኮ እንትን ተብለዋል። ተነግሮባቸው አዲስ አበባ ሲገቡ ያልታወቀ አዲስ አበባ ገብተው መንግስት ያላወቀ ሲወጡ ባሉበት ካልተነገረው ለመንግስት ማን እንዴት ሊያዙ ቻሉ ማለት ያስፈልጋል። አንዳንዴ እዚህ ጎንደር ጋር ወይም ወሎ ጋር ታጋይ ሆነው ስለሞቱ ሳይሆን እዚህ አዲስ አበባ ድረስ ገብተው እነ ናሁን ሰናይ ሊወጡ ሲሉ ማን እንደገደላቸው ማን እንዳሰዛቸው ማወቅ ያስፈልጋል። እንደኔ ከሆነ ቀድመው ያወጡት እነ መከታው ናቸው። እነ መከታው ከኛ ጋር ነበር የሚሰራው ህይወቱን እንትን ብሏል። ከዛ ራሱን አጥፍቶ ነው የሞተው አሉ። ከዛ በኋላ ግን ነገሩ ሲጣራ ግን ራሱን አላጠፋም፣ ተይዟል፣ በህይወት ነበረ። ከዛ በኋላ ነው እንዲሞተው። ስለምን ነው በአጀንዳ አሁን ባነሳንበት እንጂ ስለ ናሁን ሰናይ አይደለም። አሁን አጀንዳው ላይ ሄዶ ለምን ፐርሰናል አታች ያደረግነው ነገር የለም። አጀንዳው እኮ በአራቱ አጀንዳው ከላይ የለም። ማብራሪያ ሰጥቻለሁ። አጀንዳው የትናንቱ ታሪክ የዛሬው ተጨባጭና ነገን አብሮ ከመስራት አንፃር የነገ ማለት ህዝብን መሰረት ያደረገ እሱ ላይ ነው አጀንዳችን። ትናንት በአራቱም ክፍለ ሀገር የነበረውን አስተዋጽኦና መሰል የነበረውን እሱን ነገር ላይ ነው የምትሄደው እኮ ከህዋት ጋር መስራቱም ምናምን ነው የምትለኝ ወንድሜ ነው ወይ? በአራቱ ማዕዘን የነበሩ ኃይሎች ነበሩ። ትናንት አብረው የታገሉ ዛሬ ላይ የተለያዩ አሉ። በተለያየ ጎራ ላይ ሆነው እርስ በርስ ለመገዳደሉ የሚፋሉበት ሁኔታ አለ። እንዲሁም ደግሞ አሁን ላይ ያለው በአራቱ አቅጣጫ አራት ቡድን አለ። ይሄንን የእያንዳንዱ ማለት የተመሰረተ ተቋም አለ። ይሄ ተቋም ግን የተመሰረተው ተቋምና የተያዘበት አቋም አለ። በሆነ ቡድን የመደብ ትግል አለ። ያን ደግሞ የህይወት ዋጋ እያስከፈለ ነው። የጎጃም ላይ ብንወስድ ከ200 በላይ ወጣቶች ከዛም ከዚህም እንደቅጠል የረገፉበት ሁኔታ አለ። አሁን ላይ የእርስ በርስ መተጋገት መገዳደል ትርክት እየተፈጠረ ያለበት ሁኔታ አለ። ከዛ አንፃር ይሄን ህዝብ ከማሻገር አንፃር ምንድነው የተመሰረተ ተቋም አለ። እንዲሁም ደግሞ ዘመቻ ለአንድነት ተብሎ እየተሄደበት ያለ መንገድ አለ። መሪው ማን ነው? በማን ይመራል? እንዴት ነው ቁጥሩስ በመልኩ ነው የሚለውን እሱን ነገር ውጤቱስ ከሚሰራው ዜና አንፃር ውጤቱ ምን ያህል እውነታ ነው የሚለውን ነገር ላይ በደንብ እሱ ላይ ነው እንትን እያተኩረን እየሰራን ያለ ነው። እሺ አመሰግናለሁ። እሺ አባቴ እንዴት መሰለ አሁን ዘመቻ አንድነት ላይ ማለት ነው የመጀመሪያ የተዋቀሩት የአማራ ፋኖ በጎንደር የአማራ ፋኖ ጎንደር ያሉትና ሀብቴ የአማራ ፋኖ ምን አልሽ? የአማራ ፋኖ የአማራ ፋኖ ሸዋዝ የአማራ ፋኖ ሸዋዝ እና የነዘመነ ቡድን የጎጃሙ ማለት ነው የነዝናቡ ቡድን አራቱ ናቸው። አራት ጠቅላይ ግዛት ነው እንትን ያሉት እነዚህኛው። አሁን ወደ እንትኑ ስንገባ በአራቱ ደግሞ አሉ። በዚህ በኩል እነ መከታው አሉ፣ እነ በዛ በኩል እነ ኮሬን ፈንታውን አሉ፣ እዛ ደግሞ ደረጃ አለ። ሶስቱ ማለት ነው እና እነ እስክንድርም አሉ። ሁለቱን ጎራ ስከፋፍልልህ ከዚህ በፊት ብዙ ነገሮች እንደ አንድ ላይ ሆኖ ተደርጓል። በስምምነት ምናምን ዘመቻ ተወጥቷል። ግን በአብዛኛው ይሄ አመርቂ ውጤት አላመጣም። ከተማ እንቆጣጠራለን ይወጣል፣ ከተማ እንቆጣጠራለን ይወጣል። ግን ይሄ ነገር ግን ከነመከታውና ይሄ ከሌሎቹ ከነፋንታው ምናምን አራቱ ብቻ ሆነው በውስጥ ለውስጥ ወታደራዊ ይዞች እንትን ባሉት አራቱ ወታደራዊ ይዞች ናቸው። እነ ሳሚ እና ከጎንደር ከጎጃም ሁሉም አንድ ላይ ሆነው በውስጥ ለውስጥ ዘመቻ አንድነት ብለው በድንገት በፈጠሩት ነገር እስካሁን ድረስ በጣም ብዙ ኪሳራ ደርሷል። እስካሁን ከተደረገው ውጊያ በላይ ማለት ነው። ይሄ ደግሞ ምንን አመርቂ ውጤት አሳይቷል ብትለኝ ውስጥ ያሉ ባንዳዎችን ወደ ውጭ እንዳይናገሩ መከላከያው እንዳይዘጋጅ አድርጎታል። ለምሳሌ ብትለኝ በሸዋ በኩል እንደኔ ሐሳብ ማለት ነው በሸዋ በኩል እነ መከታው ልል ይችላሉ እንደኔ ሐሳብ፣ በወሎ በኩልም ሌሎቹ
ምክንያቱም ለነሱ ካልተነገራቸው ይሄ ሁላ እነሱም እኮ አንድ ኃይል ከሆኑ ማለት ነው ሌሎቹ ይሄ ሁላ አመርቂ ኃይል እንዴት ያመጣሉ? እነሱ የሆነ ቦታ ካላቸው እኮ ሌሎቹ አመርቂ ኃይል አይመጡም እኮ። እንደዚህ በዘመቻ አንድነት እያየሁ ነው ብዙ ነገር ፊክስ እየሆነ ነው። በጎንደርም ብትል በወሎም ብትል በጣም ብዙ ነገር ማለት ነው። ይሄ ማለት ድንገተኛ እንትን ስለሆነ የገባበት መንግስትም ደንግጧል። እንዴት ነው ሳንዘጋጅ የሚለው ነገር ምክንያቱም ወደ ውጭ ወጣ ነገር የለም። ይሄ አንድነትን ያሳያል። ይሄ አራቱ አንድነትን ያሳያል። እነዚህ ኃይሎች አራቱ ወደ አንድ ቢመጡ ምን ያህል ትግሉን ፊት ለፊት እንደሚያመጡት ማሳየት ይችላል። ይሄ ለአራት እንደዚህ ከወሰኑ አንድ ኃይል ኮማንድ ኃይል ቢኖራቸው ደግሞ ምን ያህል ትግሉን ወደፊት ሊያሻግሩት እንደሚችሉ ማወቅ ይቻላል። ሁለተኛ ነገር ደግሞ ወደ ሌሎች እንትን ላይ ስንገባ ብዙ ከትግራይ ጋር የሚሰራው? ለምንድነው ሌሎች ለምን ከትግራይ ጋር ይሰራል? ለምን እንደዚህ ይላል? እንዴ መስራቱ እኮ አይደለም መስራት የለበትም። አሁን እንደውነቱ ግን ለምን ይሄ ነገር ያስገርማቸዋል አንዳንዶቹ። ግን አሁን ሌሎቹ ውስጥ ያሉት ፋኖች ከመንግስት ጋር እየሰሩ አይደል እንዴ? የራስ ወንድሞችን ካልታመኑልህ አንተ ሌላ ሰው ብታምን ምንድነው እንትኑ ስለሚመጣው ነገር እኔ ምንም አልገባኝም። ከጀርባ እየተመታ ያሰግድም እኮ ስንት ነገር ሆኖ እኮ ነው የሰጠው የሸዋ ህዝብ እንዳይጫረስ በሚል እኮ ነው እንጂ እኮ ስንት የተማረ ሰው እኮ ነው እንደ እውነቱ ከሆነ ማለት ነው። እኔ እነመከታውንም ቢሆን መጀመሪያ ትልቅ ኃይል ነበራቸው፣ ሁሉም ያከብራቸዋል። አዎ ግን እነመከታውም እንትን አይደሉም። ይሄ አንዳንድ ፋኖን የሚያስበው ሰው እንደ መላእክት ነው። መላእክት አይደሉም፣ ይሳሳታሉ። በቃ ተሳሳታ መከታው በቃ እሱ ከትግሉ ወንድሞቹ ላይ ዘመተ አይደል? ከትግሉ ደግሞ እሱ ይወጣል፣ ሌሎቹ ይቀጥላሉ። በቃ ህይወት እኮ ሌሎቹም ህይወት ከፈሉ እኮ እነ ከፍ ያለውም ህይወት ከፈሉ አይደል? ይቀጥላል። ምንድነው የምታወራው? መከታው ምን አለ? ሐሳቤን ልጨርስ። የመከታውን ጥፋት ንገረኝ። እሺ የመከታውን ጥፋት ልንገርሽ። አልገባህም? የመከታው ልንገርሽ እኮ ልንገርሽ። ስሚ ቆይ በመጀመሪያ ስማኝ ልንገርህ። በመጀመሪያ ከህወሓት ጋር ቢሰራ ምንድነው ችግሩ ያልከው? ይሄ ትልቅ ጥፋት ነው። ለአንተ ህወሓት ጥሩ ነገር ምን? እስኪ ህወሓት ይሄን አድርጋልኝ አልፋለች የምትለው ነገር አለክ? እሺ ልመልስልሽ። እንዴት መሰለሽ መጀመሪያ መከታው ጋር አልሽው ልመልስልሽ። ቆይ መከታው ነው ስለ ህወሓት መጀመሪያ ተናግረሃል። እሺ ስለ ህወሓት እነዚህ ወንድሞች ወደ ትግል የወጡት ተማምኖ ነው አይደለ? መከታው ሌሎችም ሁሉም ማለት ነው። እና እርስ በርስ ካልተማመኑ አንዱን እንደ ጠላት የሚያይ ከሆነ የራሱ ወንድም እንትን ካላሰማም በኋላም ይገርፈው ከሆነ ቆይ አንዴ መጀመሪያ ላይ እሺ አንድ አይነት ሐሳብ ነበራቸው። ከዛ በሐሳብ ልዩነት ሳይሆን እኔ ልምራ የስልጣን ልዩነት ነው፣ የስልጣን የበላይነት ነው። ምርጫ ላይ ተቀመጡ አይደለ? እስክንድርና ዘመነ ካሴ ምርጫ ላይ ሲቀመጡ ማን አሸነፈ? እስክንድር አሸነፈ። እነ ዘመነ ግን ሽንፈታቸውን መቀበል አልቻሉም። ኦኬ ያንተ ደቂቃ እንትን ደቂቃ ሰጥቻለሁ። ባለው ደቂቃ ሐሳብህን ጨርስ ወንድሜ። እሺ አንዴ ልጨርስ። ባለው ደቂቃ ሐሳብህን ጨርስ። እሺ ወንድሜ። እሺ ያው እሷ ስለጠየቀችኝ በአንደኛ እስክንድር አይደለም የሚያሸንፈው። ሁለተኛ ደግሞ አንዳንዴ እንደ አማራ እናስብ፣ ሁሉን ነገር ትተን እንደ አማራ እናስብ። አሁን እንደ አማራ ሳናስብ እኔ እንደ አማራ ሳስብ ሌሎቻችሁም ሁላችንም እንደ አማራ ካሰብን የተዋጋ ኃይል አለ ወይ? ወይም ከዚህ በፊት እስክንድር ተኩሶ ያቆሰለው የመከላከያ ሰራዊት አለ ወይ ብለን ነው ማሰብ ያለብን መጀመሪያ ማለት ነው። ምርጫ አሸንፏን ከማለታችን በፊት መጀመሪያ ተኩሶ ማንን አቁስሏን፣ ማንን ከዚህ በፊት የኋላ ታሪክ ይቅርታ፣ እዚህ ላይ ማንን አቁስሏል በራስ ሰዓት ነው። አንዴ ፍቅር ይቅርታ፣ አንዴ ይቅርታ ፍቅር፣ እዚህ ላይ እንትን ማለት ያለው ወደ ምርጫ ያመጣው ማን ነው? እኮ ሐሳቡ ለመጣ ነው ወንድሜ። አንዴ ሰዓት እያለቀ ስለሆነ አንዴ ልጨርስና ከዛ በኋላ መናገር ትችላላችሁ። ያልሆነ ሐሳብ አይደለም። በአጀንዳው ላይ ስለመተኮስ ለእስክንድር ስለምናምን አይደለም። አሁን ስለመተኮስ አለም ልነግርሽ ነው። አንዴ ይቅርታ አንዴ። ከዛ ደግሞ ልንገርሽ ጎንደር ላይ ወደ ኋላ ሄደን ጎንደር ላይ ብናይ እነ መሳፍንት ጋር ባለው ጊዜ እንትና መሳፍንት ልጅ ጋር እነ ሻምበል ጋር ባለው ጊዜ እስክንድር ሲል የሰማነው ፋኖ ከጥላት ይከላከላል ኢትዮጵያን እንጂ ከዛ በኋላ እኛ ስልጣን ስንይዝ ወደ ቤቱ ይመለሳል ሁሉም ፋኖ ነው ያለው።
ገብተሽ ማዳመጥ ትችላለሽ። ዘመነ ግን እንደዛ ሲለ ሰምተሽው አታውቂም። ከበፊት ጀምሮ አማራ ነው የሚለው በዚህ ራሱ ማስረገጫ ዘመነ ወደፊት መምጣት የነበረበት ዘመነ ነው። እስክንድር ከየት እንደመጣ እናቅምኛ እንደውነቱ ዘመነም እኮ ባህር ዳርን ነፃ አወጣለሁ እንጂ አማራን ህዝብ ነፃ አወጣለሁ ብሎ ነግሮና አያውቅም። ምንድነው የምታወራው እኮ? ኧረ ተይ እነ ሳሙኤል ባህር ዳር ለባህር ዳር እነ ሳሙኤልም አሉ እኮ ሌሎችም አሉ። ዘመነ እኮ ግዴታ ዘመነ እኮ የሽግግር መንግስት አቋቁሜ ባህር ዳር ነፃ አወጣለሁ እንጂ እዋጋለሁ አላለንም። ምንድነው የምታወራው እኮ? ግዴታ ዘመንም ማድረግ የለብንም። የኔ እናት ቆይ አንዴ ስሚ። የኔ እናት ግዴታ አራቱም መሪዎች አሉ እኮ እናት እነ ምሬም አሉ እነ አሰግድ የቁርጥ ቀን ልጆች የሚባሉ እነ ኮሎኔል ፈንታው ማቤ እና አርበኛው ደረጀ በላይ እነ መከታው ስሚ ፈንታው ማቤ እኮ ማለት ነው። ስሚ ፈንታው ማቤ በነ ስሙ ጠፋኝ በሞቱት እነሱ ይወቀሳል። ይያይ ነበር ታስሮ ነበር። እንዴት ስሙ ይጠፋል? አሳምነው ጽጌ በእናታምነው ጽጌ ዘመነ ካሴም ተጠርጣሪ ነው። ጅል ቆሻሻ ጥሩ ዘይገባል እንደ ሰዓትን ጨርሳል። አሁን ወደ አዳም ወደ ማሜ ግን ሁለቱን ሴቶች ስራ ብታስይዛቸው አንተ ነው ስርዓት አላቸው። መስመር ሳናልፍ እሺ ቀጥል። አሁን ወደ እነሱ ታቻት አድርግና እኮ አይ ሐሳብ አያሶሩም። እኔ ላወራ ነው አሁን ስድብ ግለሰብ መጥራት ስድብ መሳደብ አይቻልም። ግለሰብ ሳጠራ እንትሳትል ነው እንድትናገረው ያለውን መጀመሪያም ላይ ስለነበር ገለጻ ሳደርግ ማለት ነው። እሺ በመጀመሪያ ደረጃ እኔ በእኔ እምነት ያው መሬት ላይ ያለውንም ስለማውቀው እናንተ ሚዲያ ላይ የምታነሱት የኛ ድርጅት ነው የምትሉት መሬት ላይ የለም። ሆነን ለመናገር በሚዲያ ግን አላችሁ። በዛ ላይ መንግስት ጋር ሊደራደር ድምጹ ሙሉ ቅጂው ወጥቷል። ይሄ የሚካድ አይደለም። መንግስት እንደገና በኋላ ሐሳባቸውን ሲቀይሩ አውጥቶታል ሚዲያ ላይ። በእኔ እምነት አሁን ውጊያ ሳይሆን እሱ የያዘው የአማራን ህዝብ ነፃ ማውጣት ሳይሆን ዘመቻ አንድነትን ማጣጣል፣ በቃ ሌሎቹን መክሰስ በወያኔነት ይሄ ልክ አይደለም። ለአንድነትም አይጠቅሙም። ወደፊት አንድ እንሁን ከተባለ ማሚ እኔ በመሃል ገባሉ። ያልሆነ ነገር ከተወራ ወይኔ ይወርዳሉ፣ እነሱ ይወያያሉ። ያልሆነ ነገር ሲወራ ግን አንቺ ምን አለ በሐሳብ ብታንዝም የራስሽን ብቻ ነው እንዴ? ልክ ነው። መስመር ስታልፍ ዝም ብዬ ልኝ ነው። መሬት ላይ የሉም ስትል አሚን ብዬ ልቀበል። አንቺ ስትከሻር ለቆይሽው ምንም በውሸት መረጃ ሳይኖርሽ እኔ ከሰስኩት ነገር መረጃ ሳይኖርሽ መረጃ አለኝ የለሽም እባክሽ። የፖለቲካ ድሃዎቹ እናንተ እኮ ናችሁ። ግለሰብ አንጋሾች እናንተ ሶሻል ሚዲያ አይደለም ፖለቲክስ ሶሻል ሚዲያ አይደለም። እና ካንተ የተሻለ የፖለቲካ ዕውቀት አለኝ እንደሆነድበት ከተባለ ማለት ነው። አንተ የምታጣጥለው እኔ በትክክል እነግርካለሁ። ታስታውቂያለሽ አልኩሽ። ኦኬ ስላስታወቁ አመሰግናለሁ። ጨርሰዋል። ኖ ማሚ ከልክ ሲያልፍ ግን አስቆማለሁ። ማሚ ላላመሰግን አላልፍም። መሐመድ በሐሳብ የበላይነት ታምናለህ። አመሰግናለሁ። ይሄንን መናገር አለብኝ። የእውነት ለመናገር የተለያየ ሐሳብ ያለው ሰው ታስገባለህ። አንተን ሳላመሰግን አላልፍም። ሲቀጥል ምንድነው መሬት ላይ ያለውና እናንተ ሚዲያ ላይ የምታወሩት አንድ አይደለም። ይሄን እመኑ ነው እመኑ። መሬት ላይ የላችሁም፣ ዜሮ ናችሁ። አሃድም ይባላል። መሬት ላይ ያሉት ጦር መሐንዲሱን ኮሎኔል ፈንታው ማቤን የት ልትክደው ነው? ሁለት ልጆቹን የሰውውን አርበኛ ደረጀ በላይ የት ልትክደው ነው? ሸዋን አነቃንቆ ህዝቡ እንኳን ሰላማዊ ሰልፍ የሚወጣለትን መከታው የት ልትከዳቸው ነው? የት ልትከዳቸው ነው? አምስት የእናንተን እኮ ያየናችሁ እኮ ነው። አገው አማራ ነው ትለናለህ፣ አማራ ጎኖ ትለናለህ፣ ህውሃት ጋር በሰራ ችግር የለብኝም ትለናለህ። እስኪ በእናንተ በኩል አንድ የተቆጣጠራችሁት ነገር አለ? ማን ያለው እያልኩ ነው እኔ እያልኩ ነው። እናንተ እኮ ድርድር ላይ ጫለው ገዳይ ይባላል፣ ማርሸት ይባላል፣ ጀነራል ተራማሙ ይባላል። ያሉት እነዚህ ናቸው ያሉት። ሳሚ የብልጽግና ደጋፊ ናችሁ። ሳሚ ባለድል ነን ናችሁ እንጂ ለነጻነት ብልጽግና አይደለም።
የምሬ ነው። ከህወሓት ብልጽግና ጋር ስልጣን መጋራት ነው እናንተ ደግፍ አቁም ይሁን ብልጽግና ልደግፍልህ እችላለሁ ህዝቤን የሚያወጣልኝ ከሆነ ኧረ አንቺ ይሻልና ትሻለኛለሽ አንቺ ለምን ማትሆን ይቅርታና ማለት ነው ሐሳብ በሐሳብ እስቲ እንሞጋተት ሐሳብ በሐሳብ አይሻል ይልክ አንተ የናሆም ሰናይ እኛ ቤት መጥተህ ማለት ነው መሪዎች ማጣጣል ድርጅት የለም ምናምን ብለህ ማለት አትችልም። መጀመሪያ እስኪ አንተ መሪናን ብለው መሪ እንመራለን ብለው የመጡት እስኪ ቤት ሰርተው ይምጡ። ቤት ያለውና ቤት የሌለው እኩል አይወራም። በነገራችን ላይ ገብቷል። ቤት ሰርተው ይምጡ እስኪ። የታሉ ቤት ሰርተው የመጡት ብራሪ ሁላ ቤት ስሩና ከዛ በኋላ ከኛ ጋር ትሞግታላችሁ። አለበለዚያ ግን እዚህ መተኛ ቤት ውስጥ መሪ ልትተችና መሪ ልታንጓጥጥ አልፈቅድልህም ነው መልክ ትታነቃለህ እንጂ ገብቷል። እየሰደብክ እያንጓጠጥክ ነው እንደ መሬት ላይ ያለው እነ ደረጀ በላይ እነ ኮሎኔል ፈንታው እነ መከታው ማሙ ያሉበት ድርጅት እናንተ ስታንቋሽሽ ዝም ብያ ልመለከትህም ነው መልክ አንተ አላህ አይደል አንድ ቤት ሰርተህ መምጣት ያቃተህ አዳሜ ከወዲ ከማዳወቅ ወንድም ነኝ እያልክ ከጥላት ጋር ተሰልፈ ከመብላት ውጭ ምንም ያደረከው ነገር የለህም። ስለዚህ ትወያያለህ፣ በስርዓት ቁጭ ብለህ ትወያያለህ። አለበለዚያ ግን ትወጣለህ። እዚህ መሪ ቁጭ ብለህ አትሳደብም አንተ ዳፍንት እናቃችኋለን እኮ ማናቃችሁ መሰላችሁ እንዴ? በደንብ ነው የምናቃችሁ። እውነታውን ተቀበሉ። እነሱ ወደዳችሁም ጠላችሁም ድርጅት መስርተው አንድ ሆነው ምናምን ነው የመጡት እና የእናንተ ግን እንደውም ምሬ ወዳጆ ጀግና ነው አላህ ይስጠው። በዘመነ በምርኮኛ ልመራም ነው ያለው እና አናቅ መሰል እንደ ስብሰባውን ያሰማን መሰል እንዴ ገባ። ስለዚህ ቤት ሰርታችሁ አንድ ሆናችሁ መምጣት ያቃታችሁ እዚህ ጋር መታችሁ ማንጓጠጥ ምናምን ወደድም ጠላም ይንሳም ይነስም ይተልቅም ድርጅት መስርተው መጥተው በድርጅት ኃላፊነት ወስደው ነው የሚታገሉት እነሱ ማለት ነው። እናንተ አንድ ቤት እንኳን አራት ሎጎ ተሸክመህ እኮ ነው የምዞረው አዳሚ፣ 4 ሎጎ ማለት ነው። ከዛ ደግሞ ሂደህ ደፍሮና ሚስትህን ደፍሮ እናትህን ደፍሮ እህትህን ደፍሮ ከላከጋ ሂደህ አላያንስ ፈጥራለሁ ብለህ የምትጋጋጥ የተንበርካኪ ልጅ ነህ። አየህ ልዩነት አለን፣ በጣም ልዩነት አለን። እኛ ስር ነቀል ለውጥ ነው የምንፈልገው። እናንተ ደግሞ ጥገናዊ ለውጥ የብአዴን ልጆች ስለሆናችሁ የብአዴን ልጆች ጥገና ከአባታችሁ ጋር እንዳትለዩ ጥገናዊ ለውጥ ነው የምትፈልጉት። በጣም ልዩነት አለን፣ የሰማይና የምድር ያህል ልዩነት አለን። ይገባሃል? ይሄንን ነው መልክ የተኩሶ ምናምን ይላል እንዴ? የተኩሶ ያቃል ታዲያ በግ እያረዱ ከመብላት ውጭ ምን ነው የሰራው? እኔ ማውራት እችላለሁ። እድል ትሰጡኛላችሁ? ፍቅር እንዴት ናችሁ? ኦኬ እዚህ ላይ በዋናነት ምንድነው ትልቁ ችግር? አንደኛ አጀንዳውን ተደጋግሞ ተነግሯል። ለምሳሌ ወንድሜ አዳም ግለሰብን ታች ማድረግ እንደዚህ እንትን አንዱን ከፍ አንዱን ዝቅ ሳይል ለአማራ ሕዝብ ምን ይጠቅመዋል? የትናንት ታሪኩ የማን ታሪክ ትናንት ምን ነበር? ዛሬ ከታሪኩ አንፃር ታሪኩን አሻሽሏል ወይስ ደግሞ ከታሪኩ ወርዷል? ታሪኩ ማለት የተሻለ መልካም ታሪክ ነበር፣ ያን ታሪክ አስቀጥሏል፣ በዛው በታሪኩን ጠብቆ ነው ያለው ወይስ የራሱን ታሪክ ራሱ እያፈረሰው ነው ያለው? እንደ ምሳሌ እንሂድና ኮሎኔል ፈንታው ሙሃባ ከ1972 አካባቢ ጀምሮ ወቅቱ በፈቀደው መንገድ ተመርቶበታል፣ መርቶበታል። የአማራን ህዝብ በአስተውሎት አይቷል፣ ዋጋ ከፍሏል። ማለት የህይወቱ ሲቀር ከዛ ውጭ ያልከፈለው ምንም አይነት ዋጋ የለም። ከዚህ አንፃር ይሄ ሰውዬ አሁን ላይ ያለበት ሁኔታ ያንን ትናንት የነበረውን ታሪኩን የሚያፈርስ ታሪኩን ጋር የሚጣረስ ተግባር ላይ ነው ያለው። ይሄን ሰውዬ እንደ ግለሰብ አይደለም ምን የማየው እንደ ተቋም ነው ራሱን ችሎ ማለት ነው። ከዚህ አንፃር እነ ምሬ ወዳጆ ትናንት ዋጋ ከፍለዋል። ምን እነ ዘመነ ካሴ ትናንት ዋጋ ከፍለዋል። ምን ይሄ ተኩሷል አልተኮሰም ምናምን ነገር አይደለም። እስክንድርን ብንወስድ እስክንድርን ወደ አፋድ ምስረታ
ማለት በመሪነት ውድድር እጩ ሲያወዳድሩ ዘመነ ነው እስክንድር ማን ሌላ ማን እጩ ይሁን ዘመነ አንደኛ እጩ ሆነ ሌላ ማን እጩ ይሁን ከዘመነ ጋር እንትን የሚል ተብሎ ሲባል እስክንድርን አምጡት ብሎ ያለው ዘመነ ነው። በዘመነ ሐሳብ ሰጭነት ነው እስክንድር ወደ አፋሃድ ማለት ወደ ምርጫው እንትን የመጣው። ይሄ ተኩሷል አልተኮሰም ምናምን ነገር ጦር አይደለም የሚመራው፣ አጠቃላይ ማኔጅመንት ነው። ጦሩን የሚመራው የጦር ባለሙያው ማለት ለምሳሌ የአፋሃድን ጠቅላላ የጦር አዛዥ ኮሎኔል ፈንታው ሙሀባ ነው። እኔ እስከማውቀው ድረስ ልክ ነኝ ሳስቻለሁ? ይሄ ሰውዬ ምንድነው የጦር ጠበብት ነው። በወገንም በጠላትም የሚመሰከርለት ሰው ነው። ዘመነ ይሄን ካልን እኔ ዘመነን እስከማውቀው ድረስ ሞቲቬሽን ስፒክ እንጂ አንድ ጥይት ተኩሶ ያውቃል ወይ? በፍጹም ይሄንን እኔ አንገቴን እሰጣለሁ። በህልውና ዘመቻው ጊዜ ወደ ግለሰብ ከገባን የምናነሳቸው ነገሮች አሉ፣ የምንጠቅሳቸው የምናቀርባቸው መረጃዎች አይደሉም፣ ማስረጃዎች አሉን። ግን ምንድነው ለምጣዱ ሲባል ያን ነገር እንትን አሁን ላይ ያለው ትናንት የነበረው ታሪካቸው አለ፣ አሁን ላይ ያለው ተጨባጭ እውነት አለ። ይሄ በዚሁ ከቀጠለ ለአማራ ህዝብ ምንድነው ምን ያመጣል? የተመሰረተ ተቋም አለ፣ እንደገና ደግሞ የተያዘ አቋም አለ በጎን። ያን አቋም ደግሞ እየበላ ነው፣ ወንድሙን እንዲበላ እያደረገ ነው፣ እየተበላላ ነው። ይሄ ከዚህ አንፃር